ድርሃም እሺ ድርሃም አለ። ከመሞቷ በፊት ቀደም ብላ እኔ ጋር በቪዲዮ ተደዋውለን ነበር። ሐሙስ ዕለት ጧት ተደዋውለን ትንሽ አወራንና እኔ ስራ አለብኝ በኋላ ደውልልሻለሁ ብዬ ዘጋሁባት። እኔ እንደዚህ ነብሷን ታጠፋለች ብዬ አላሰብኩትም። ከዛ እሷ ይሄንን ነገር አስባለች፣ መልእክት ትጥፋልኛለች፣ ያኔ በሚሴጅ ማለት ነው። አንቺ ላይ 1000 ብር አለኝ፣ ኤቲኤም ላይ ደግሞ 1500 ድርሃም አለ። የአሊ የሚባለው ሐዋላ የሚልከው ልጅ የእሱ 1500 ድርሃም አለብኝ ክፈይልኝ። የድራይቨር ደግሞ የነሱ ሹፌር አላቸው፣ 2 ሹፌር አላቸው የሟችቱ ማለት ነው። የአንደኛው ሹፌር 215 ድርሃም አለብኝ። ሁለተኛው ድራይቨር ደግሞ 750 ድርሃም አለብኝ። ይሄንን ካልከፈልሽልኝ ነፍሴ ተወስሻለች ብላ ያኔ የሚያለቅስ እንትን አድርጋ ልካልኛለች። ያንን ነገር መቼ ነው ያየሁት? 1 ሰዓት ላይ ጽፋልኝ 3 ሰዓት ነው ያየሁት። ስልኬን ጥየው ነበር ሞቷን ስሰማ ማለት ነው። አረ 1 ሰዓት ላይ እኮ ተደዋውለናል፣ ከ1 ሰዓት በፊት ተደዋውለናል። ይሄ ነገር እውነት ሊሆን አይችልም። እስቲ ስልኬን ልየው ብዬ ስልኬን ሳየው ሚሴ ጥፋልኛለች። ከዛ ያው እንደሞተች ነው የጻፈችልኝ። እኔ ከእንግዲህ በኋላ አታገኝም እኔ ሞቻለሁ ብላ ነው የጻፈችልኝ። አለ የጻፈችልሽ የታለ ሀዲያ የታለ የጻፈችልኝን የሚያለቅስ ነገር የተሰበረ ልብ ነበረውና አጥፍቼዋለሁ። እኔ ስጠይቅ ሰው ትጠሉኛላችሁ፣ ግን ልጠይቃት ያለበለዚያ ፌድ እዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋሁት ማለት ነው ያለቀሰ የልብ ስብራት ያኔ የሆነ እንትኑ ላይ ማለት ነው ያለቀሰ ነገር ስላለው አጠፋሁት። የእህቷን ስልክ ቁጥር ለእህቴም ደግሞ መሞቴን ንገሪልኝ ብላ የእህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ነው ያጠፋሽው የደለትሽው? ወላሂ እንዲያለ ነው ያጠፋሁት። ለምን ጥያቄ ለምን እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ጥያቄ ሳየው ስላ ልቤ ስለተሰበረ ለሌላ አይደለም። እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮች ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው? ልንገርሽ ውዴ ዋየ ብር መኖሩን ደግሞ አውቃለሁኝ። አሊ 1000 ድርሃም እንዲያለባት አውቃለሁኝ። እኔና አስካል ምንም አይነት አንቺ ታውቂያለሽ። ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች ወይም ቤተሰብ ያውቃል። ነገ ይሄንን ብር አምጪ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው፣ ለሳራ ሰጠው፣ ለገብሬ ሰጠው የምትይው? በምን ማስረጃ ነው? አሊ ይመጣላችሁ ለ1000 ድርሃሙን ለምን ይመጣል? አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ። ሲጀመር 1000 ብር አይደለም ብዙ ብር አለ። ወደ 400,000 ብር ነው አንቺ ላይ ያለ የተባለው። ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው፣ ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል። እንግዲህ አንቺ የኛ ተማሪ ነሽ፣ በእርግጠኝነት የሀቡ ልጅ ነሽ። የሀቡ ፎቶ አድርገሻል። እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች? ታውቂያለሽ። ለምን አጠፋሽ? ውዴ ይኸው ለአሊ ስጪ የተባልኩትን ሰጥቻለሁ። አሊን እኔ እንደሰጠሁህ ለኢባ ቆይ አዲ አንድ ነገር አለ። ለምን አጠፋሽው ነው? ለምን አጠፋሽው ነው የኔ ጥያቄ። ሜሴጅ ይጠፋል። ስጪ ነው እኮ ያለችኝ። አስካል እኮ ለሰው ያጠፋሽው ስሚማ፣ ያጠፋሽው መሞቷን ካወቅሽ በኋላ ነው ወይስ ከማወቅሽ በፊት ነው? ላላ ይኸው ያወቅኩት 3 ሰዓት ላይ ድራይቨሪቱ መታ አክባር ሰማሽ ሆይ አለችኝ። የኛ ድራይቨር የኛ ሹፌር የምን አክባር ስላት አስካል እኮ ሞተይ ቱርክ ናት። ያኔ ቱርክ እንዲሆነች አውቃለሁ። የሆነ ነገር ተፈጥሯል ቱርክ አለችኝ። ምን ተፈጠረ? አስካል አለችኝ። አስካል መሆነች። ከዛ ሙታለይ ስትለኝ
ላ ይሄ ሊሆን አይችልም አልኩና ሩጭ ስልኬን ብድግ ሳደርገው ያን መልእክት አየሁት። የዛለት ሳይሆን ያጠፋሁት በመናግስቱ ጁምአ ነው የደለትኩት። ጁምአ ላሊ ብሩን ሰጠሁኝ። ሌሽ ቆይ ጁማ ኦልሬዲ አንቺ ሰምተሻል አይደለ? ሰማሽ መሞቷል። እንዴት የሰው ኑዛዜ ይደለታል? እንዴት የሰው ነገር እንዴት ይደረጋል? ይሄ ኑዛዜ ነው ማለት እኮ ነው። እየሰማሽ ትክክል። ኑዛዜ ማለት ማድረስ መፈጸምም አይደለም የሚገባሽ፣ ለሚመለከተው ክፍል ትሰጫለሽ። ቤተሰብ አላት ይቺ ልጅ፣ ከሻራ ከመንገድ አልመጣችም አይደለ እንዴ? ይቺ ልጅ እንዲህ ብላለች ብለሽ ታሳውቂያለሽ። እሷ ጋር ያላት 400 ሺህ ብር ነው። ሀዲያ ጋር ያላት 400 ሺህ ብር ነው። ስለዚህ ልጅቷ የተለየ ነገር ስለጻፈች የተለየ ነገር ስላለች ደልተዋለች ወይም አልደለተችውም። ችግር የለም ሳሪ፣ የት ናት ያለችው? ሎኬሽን ትላክልን፣ ሄደን ሜሴጁን መመለስ እንችላለን። እንደዛ ነው መደረግ ያለበት። እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው። እንመጣለን። ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣል። አሁን ሞባይሉ በእጅሽ አለ አይደለ? ወጣ ወረደ ዘቀጠ እንዳቲ ምንም ነገር ተፈጸመ እንዳቲ ሞባይሉን ሴቭ አድርገሽ ፎርማት አስደርጊዋለሁ ልትል ተጠያቂ ነሽ። ቶሎ እኔ ችግር የለብኝም። ተፈለጋችሁ ሊኬሽን እልክላችኋለሁ። እኔ ምን አስጨነቀኝ? እኔ ይኸውልሽ ሀቢባ ነው ይቅርታ ማሪ ሀዲያ አዳምጪ። ከፈለጋችሁ የሚባል ነገር የለም። ሳንፈልግ ሳንወድ በግድሽ ህግ አካል ይጠይቅሻል። እናመለክታለን። ምክንያቱም አንቺ ጋር አመልክቱ፣ ችግር የለብኝም። አዳምጪ፣ በደንብ አዳምጪ። አንቺ ጋር ብር አለ፣ እሷም እንትን ያለችው ብር አለ። ዛሬ አስከሬኗ መላኪያ ተገይቶ በየቦታው ታቶ እንደዚህ የሚሆነው ብር እያላት ነው። አንድ ሁለተኛ ጥያቄ አለኝ ለአንቺ፣ አልጨረስኩም ጥያቄ ከይቅርታ ጋር። የሟች ስልክ ራሷ ጋር ነው ወይ ሰውየው አምጥቶታል? ሬሳው ጋር ነው። ሬሳው ጋር ምንም አይነት ነገር የለም። እኔ ቱርክ ላይ ያሉት የኔ ቤት የኔ ማዲያምም ቱርክ ነው ያለችው። እኛ ጋር ምንም አይነት አቅራጥ የለም። ሬሳው ጋር ሂዷል ብላኛለች ሴትዮ የደውላ። እኛ ጋር የአንቺ ማዳም እዛው ናት ያለችው? የኔ ማዲያም እና የእሷ ሰውዬ እኮ አጎቷ ነው። የአስካል ሰውዬ አጎቷ ነው። የኔ ሴትዮ አንቺ ስለ ዕቃ ለምን ጠየቅሽ? ሲጀመር እኔ አልጠየቅኩም። እሷ ዕቃ ለምን እናንዴ ምን ብላ ነገረች? ምንም በተመለከተ ስለ ሬሳ ሳታወራ ስለ ሌላ ነገር ሳታወራ ዕቃዋም ምኗም ከሬሳ ጋር ነው ለምን አለች? በሲ ይኸውልሽ ሙኒት ሰዎቹ እዛው ሁነው እያሉ እነዚህኞቹ ሰዎቹ ሂደዋል ተመልሰው ወደ ዱባይ ብለው ብር መዋጮ እየሰበስቡ ነው። በደንብ አዳምጡ ጋይስ። ይኸው አንድ ፖይንት አግኘሁ። ሰዎቹ ከቱርክ አልተመለሱም ማለት ነው፣ እዚህ ናቸው። እግዚአብሔር ይስጥሽ። ስሚኝ፣ ፖይንት አገኘሁ አላገኘሁም? ቴንኪዩ። አየሽ ደራችሁ እናንተ የምትጨቃጨቁ የእሷ ሰዎች መጥተው ሊሆኑ ይችላሉ። የእኔ ሴትዮ አልመጣችም። እንዲ አንድ ቤት እኮ አይደለም ቱርክ ላይ እኮ አንድ ቤት ውስጥ አይኖሩም። እኔ የጠየቁሽን ጥያቄ መልሽልኝማ። ኦኬ፣ ያውም ደግሞ የእሷ ማዳም ካልሆነች ምን ስለ ዕቃ አስነሳት? በምን ሰበብ ከአንቺ ጋር ስለ ዕቃ ወይም ስለ ሞባይል ስለ ምናምን ከሬሳው ጋር መሆኑን ተነጋገራችሁ? በምን ሰበብ? ሴትዮ ደወለችልኝ። እንዴት ነሽ? ሰላም ነሽ ወይ? አስካል ጋር አውርተሻል አሉ። ከመሞቷ በፊት እኔ ማውራት የለም እኮ ፖሊስ ይዞታል። እናንተ ምን ተማላታችሁ? የመጨረሻ አንዴ ሀዲያ አንቺ የፈለገ ብትይውልሽ ሀቅ እንኳን ቢኖርሽ ይሄ አሳማኝ አይደለም። ማሚ ምን እናደርጋለን መሰለሽ? እነ ጂጂ ሮዚ ቱርክ ያላችሁ ልጆች የልጅቷን ስልክ ኮዱን የሚያቅሰው ይፈለግና ወደ ኢትዮጵያ አይከፈትም። ኖ መሲ አይከፈትም። ምንም ነገር አይደለም። እነሱ እነማናቸው ይህን ለማድረግ ቤተሰቦቿንም ነው ሳይደለት ምንም ነገር ሳይል ስልኳን ፖሊስ ወደ ኢትዮጵያ ነው የሚልከው ከአስክሬኗ ጋር። እህቷ እያንዳንዱን መረጃ ፓስዋርዱ ምኑ እህቷ አስተካክለ ሀቋ ይወጣል የዝች ልጅ ማለት ነው። መሲ ልንገርሽ፣ አሁን ከኤምባሲ ያናገረች ሰው የሰውየውን አድሬስ ይውሰድና የመጀመሪያው ጥያቄ ጠቅላላ ንብረቷ እሷ ጋር ያለው፣ ምክንያቱም እቃ ውስጥ ወረቀቶች የተጻፉ ነገሮች ሊኖሩ ይችላሉ። ሚሞሪ የምትይዝበት ነገር ሊኖራት ይችላል። ይሄ ሁሉ አብሮ እንዲገባ ለሰውዬው ይንገር። አንዴ ልንገራችሁ ስለ ስልኩ። እሺ ጂጂ
እኛ የሰጡንን ቅድም ለነመሲ ነገር ያለብን ጂጂ ከይቅርታ ጋር ግን ውስብስብነቱን አየሽ አይደል? እኛ ምን ያህል ሀቁ እንዲወጣ እንደጣርን አሁን እየሰማች ከነበረ አልነበርኩም፣ ትንሽ ወጥቼ ነበር። ግን እኔ እንደዚህ አይነት ነገር እንዳለም ባቅ ኖሮ እኔ አልገባም የነበረ እንደዚህ አይነት ነገር ውስጥ አልገባም የነበረ። አይ ዶንት ኖ። ግን አንድ እህት ሞተች ሲባል ማናችሁም ታረጋላችሁ፣ በእኔ ቦታ ብትሆኑ እርግጠኛ ነኝ። ግን ማንም ሰው የሌላት ሰው የማታቅ ሰው ከሰው ሀገር እግዚአብሔር አምኖብን እኛ ላይ አምጥቶ ሲጥል ዝም ብለን ነው ማየት ያለብን። አምኖብን እኮ ነው ይሄ ሬሳ እኮ መጥቶ እኛ እጅ ላይ ወደቀው። እግዚአብሔር ኢማና ቢኖረው ነው ለእኛ አይደለ? እቺ ልጅ እንደምትሞት እግዚአብሔር ያውቃል። ግን ጂጂ ከይቅርታ ጋር ከልጅቷ ህይወት በላይ ሀቋን ሊያወጣ የሚችለው ስልኳ ነው። ስልኳ ፓስዋርዱ ሳይከፈት ለቤተሰቦቿ ይላክ። ጂጂ በእናትህ አይ ስልኳ ማንም ሰው አይወስደውም፣ ፖሊስ ጋር ነው ያለው። ስቲል ዝም ብሎ እኮ አይለቀቅም ውዴ። ቱርክ የአዳሌት አገር ነው፣ የእንትን አገር ነው እንዳይመስለን፣ እንደዚህ እንደምናየው አይደለም። ስለዚህ አስክሬኗ ሲሄድ ቀለበቷ፣ ማተቧ፣ ፓስፖርቷ፣ ስልኳ እንዳለ ይሰጣል። እንደታሸገ ስልኳን ወደ ኢትዮጵያ ላኩት። ለእህቷ እንዲደርስ ይደረግ። አይሰጠንም፣ ለማንም አይሰጥም። ስልኩ ኢንቨስቲጌት ይደረጋል። ስልኩ እኮ አይሰጥም፣ ፖሊስ እጅ ነው ያለው እኛ ጋር። ሌላ አሁን ሰጠውን 2 ስልክ አላት። 2 ስልኩን እዛው ኢማና ላይ ነው ያስቀመጡት። ተጽፏል እያንዳንዱ ወረቀት። በኋላ የኢማና ወረቀት ማጋር ነው ያለው። ልጅ አንቺ የላኩልሽ ወረቀት ላይ ንብረቷ ሁሉ ተጽፏል ውዴ። ንብረቷ ሁሉ ተጽፏል። ግን አስክሬኗ ወደ ሀገር ሊሄድ ሲል ጂጂ ውክልና የወሰደ ሰው ሄዶ ንብረቷን ስጡን ብሎ ወደ ቤት ኢትዮጵያ ይልካል። እኛ ጋር እንደዛ ነው። ኦኬ እሱ ይላክላቸዋል ያለው። ግን ስልኩ ገና ተጣርቶ ከማን ጋር ስታወራ እንደነበር ምን ስትል እንደነበረ ሁሉ ነገር አሁን አይመለስም። እሱንም ለእኛ ለግለሰብ አይሰጥም፣ ለኤምባሲው ነው የሚሰጠው። ለግለሰብ አይሰጥም ብዬ አምናለሁ። ኤምባሲውን ይህን ነገር ፖይንት አርጊለት፣ አብደላ ነው ንገሪው። ይሄ እንደ ፖይንት ይያዝ። ልጅቷ ሀቅ በየቦታው ስላላት እጅ ማረፍ የለበትም ስልኩ። ብዙ መረጃዎች ስለሚኖራት ነው ብልሽ። በጣም ብዙ ነገር እንዳለ የተወሳሰበ ነገር አለው። በጣም ብዙ የዶክተሩን ጉዳይ ፐርፐዝሊ ከዛ የተላከ ሰው እንዴ። እሺ ከዛ በኋላ ደግሞ አሁን ሀዲያ ጋር በጣም ቤስት ናቸው። በጣም ነው የሚያወሩት። በጣም ጓደኛ ናቸው። ብዙ ነገር ከሀዲያ ጋር እንትን እንደሚሉ ነው የሚታወቀው። ሀዲያ አሁን ጥያቄ ሌላ እንጂ ሀዲያ ሳሪ የሀዲያ ነገር ለምን እንዳጠፋችሁ ብቻ እንድጠይቅልኝ ነው። ለምን ከምን ተነስታ ምንም በፍጹም ጭንቅላታችን ውስጥም ሊገባ የማይችል ነገር ነው። የሰጠችን ምክንያት አጥጋቢ ያልሆነ ነገር ነው። ሀዲያ ጠይቅሽ በድጋሚ ማለት ነው። ጓደኛዋ ከዚህ በፊት ጓደኛዋ የነበረው ሰው ሂዳ ስታገባ አንቺ ሁሉን ነገር ታውቂያለሽ አይደል? ከዛ በኋላ ስትመለስ ከባለቤቷ ጋር ያቺ ሂቫት ቦልከዋለች እሱ። አንቺ ግን አልቦለክሽውም። ከአንቺ ጋር ታወሩ ነበር ይመስለኛል አይደል? አይ ያወራ ነው መቼ መሰለሽ ውዴዋየ ስልኬን ይዞት እኔ ኢትዮጵያ ገብቼ ነበር ለኢጃዛ ማለት ነው። ከኢጃዛ ስመለስ እንኳን ደህና መጣሽ ልጄ ታማ ነበር ደግሞ ልጇን ልጠይቃት ብሎት ከአስካል ላይ ተቀብሎ አንድ ቀን ደወለልኝ። አንድ ቀን ከዛም በኋላ አናወራም። አሁን ተሞተይ በኋላ ደግሞ ተገናኘን። ጥሩ እሺ። አንቺ በጣም ጓደኛሽ ናት፣ ቤስት ናት። አንቺ ጋር ነው በጣም እንትን የምትለው። ለምንድን ነው ሂቫ ለምንድን ነው የቦለከችው? ቤተሰብ አለ፣ ኢትዮጵያ ቤተሰብ አለ። አባትና እህት አባትና እናት የላትም። የእናቱ አባቷ ልጆች ግን እህቶች አሏት። እሺ አንድ ደግሞ ሀዲያ የምትባል ልጅ በጣም ለሷ ቀረቤት ያላት የጻፈችልኝን ሜሴጅ ከስልኬ ላይ ደልችዋለሁ ምናምን ብላ ልክ እንደነዛዜ የጻፈችላትን እችኛዋ ደልታ እኔ ጋር ብር የላትም ብላለች። አንቺ ጋር ያለውን ብር ብድር ክፈይልኝ ያለችው። ሜሴጁን አሳየን እሺ ብለን ጠየቅናት። ሜሴጁን ደልችዋለሁ ነው ያለችን። ይህንንም ብቻ በእናንተ በህጉ መሰረት መልእክቱን አስታውሰዋለሁ ብላ ግን እሷ የነገረችን መልእክት ጨምራና ደልዛ እስከሆነ አብድላይ እንዴት ማወቅ ይቻላል? የእሷ ስልክ ኢትዮጵያ እናንተ እንድትተባበሩ የምንፈልገው የሟች ስልክ 2 ስልክ አላት። ቱርክ ፖሊሶች ጋር ነው ያለው። ያ እንትን ውክልና ለተሰጠው ሰው ይሰጣል አይደል? ስልኳ ግን
ግን እዛ በቃ ቅድም እንዳልኩ እዛ ካሉት ኤምባሲዎች ጋር ተነጋግረን አንድ ጂጂ የምትባል ልጅ አለች። እሷ ናት ውክልና የወሰደችው። የእሱ የጂጂንም ቁጥር ልክልህና ይሄ ስልኳ ሳይከፈል ቱርክ ነው ያለችው። ልጅቷን እየተባበረች ያለች ልጅ ናት። እና እኔ የምፈልገው እኛ የምንፈልገው ምን እንደሆነ ታውቃለህ አብደላ? ስልኳ ፓስዋርዱ እንዲከፈት አንፈልግም። ስልኳ እንዳለ ሆኖ ይሄድና ወደ ኢትዮጵያ እዛ ሳምሰንግ ምናምን መክፈት የሚችሉ ፎርጌት ሳይደረግ እንትን ይባልና የልጅቷ ሙሉ ሀቋ የሚገኘው ከማንም ሰው ሳይሆን ከስልኳ ላይ ነው። ጂጂ አለች አሁን እዚህ ታማኝ ናት። እዛ ከኮሚኒቲ ጋር ምሰራ ላኝ ብላለች። በቃ ጂጂ ውክልና ካለች ፖሊሶች ስልኩን ይሰጡሻል። አዎ ግን ያስቀመጡት እኮ የሚያጣሩት ነገር ስላለ ግለሰብ እጅ ለምን ይገባል? ኢንቨስቲጌት ያደርጋሉ። አይችልም አብደላ በግለሰብ እጅ ከሚገባ በሲግል እንደው ትገርምያለሽ ማርያም። ቆይ እዛ ባለ በኤምባሲ በኩል በውክልና በምን ተደርጎ መላክ አይቻልም? እንደዛ ነው የሚመጣው እንጂ በግለሰብ እጅ መግባት አያስፈልግም። ለምን ግለሰብ የምንላቸው ጓደኛ እንኳን የምንላቸው ይኸው ዲሌት አድርጌያለሁ ምን እያሉ ነው። ስለዚህ እሷ ጋር ነው ያለው መረጃ። ሳይሆን ለእነሱም ይኸውልህ አብርሽ መጠቂያ ይሆናል። ማን ከዚህ ነገር ጀርባ እንዳለ ስለማይታወቅ ለእነሱ ሪስክ ለህይወታቸው አደጋ እንዳይሆን ለነገ ለሚፈጠረውም ነገር ተጠያቂ እንዳይሆኑ ለሚመለከተው ክፍል በቀጥታ ይድረስ። አለቀ። በቃ ዋና ሙኒትም ያለችው እሱ ነው። እሺ እሺ ሁሉንም መረጃዎች እልክልሃለሁ። እሺ ጂጂ ይቅርታ፣ ፓስፖርት ትሰጭኛለሽ የልጅቷን? አዎ ልላክልሽ በእንትን። እሺ ፓስፖርት የልጅቷን ላኪልኝ። ሀዲያ ስልክ ቁጥርሽ ይሄ ነው አይደል አንቺ? ይኸው ነው። እሺ ከዛ ደግሞ ምን ነበረ ግን ጂጂ የት ሄደች ጂጂ? እኔ ግራ ይገባኝ። ለጂጂ ውክልና ሰጣት የባሏ ወንድም ነው። በጣም በሚገርመው ሁኔታ ለምንድን ነው የት ነው የሚያውቃት? ለልጅቷ ምንድን ነው ቅርበቷ? ያው እኛ ከግማሽ ነው የገባ ነው። ሌላ ጦር ሜዳ ላይ ነበረ። ጭራሽ የባሏ ወንድም ጭራሽ ይሄ ሲቀደም ሲሳደብ የነበረው ማለት ነው። በጣም መጣራት አለበት። በተለይ ደግሞ ይሄ ቱርክ ልጅ በጣም የተጎዳች ነው የሚመስለኝ በብዙ መንገድ። ቱርክ የሚመላለሰው ዶክተር ማን ነው? ሴን ሆነው ነው ጥልፍልፍ ያደረጉት። በጣም ይኸውልሽ እዚህ ልጅቷ ከመሞቷ ከ3 ቀን ምናምን በፊት ማለት ነው ሳሪ፣ እኔ የምሰራበት ብር ቤት የለም እዛ ሎኬሽን ልኬለት ለልጁ ከ2 ሴቶች ጋር መጥቶ ነበረ። ግን እኔ ሴቶችን አላቅም ማን እንደሆኑ እና ከሚስቱ ጋር ነው የመጣው ወይስ ከሌላ ሴቶች ጋር ነው? ልጁን ጠይቁ። ሀዲያ ከአንቺ ጋር ነው የመጣው ወይስ ከማን ጋር ነው የመጣው? እኔ ውዴ ዋየ በአካል አላውቀውም። እኔ እኮ ማዲያም ቤት ነው ያለሁት። እንዴት